መጀመሪያ ለመነካካት በቃ እንድትከበር ማክበር አለብህ። ማንኛውም ሰው ማለት ነው የማንንም እምነት የመንካት ሞራል የለውም። ወላሂ በጣም ረብሻ የምትወዱ ሰዎች ናቸው። በጣም ተዛዝነው ኦርቶዶክሶች ሁላችሁም ላትሆኑ ትችላላችሁ። መካከላቸው እውነትን የሚፈልጉ ይኖራሉ። ግን ረብሻ እንደሚፈልጉ ራሳቸው ጸብ ይጭራሉ። ከዛ ሙስሊሞችን ዞረው እንደገና እናንተ ገዳይ ናችሁ ከይፍ ያኔ ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። ራሳችሁ አጀንዳ ትፈጥራላችሁ በየጊዜ ኢትዮጵያ ላይ የምሬ ነው ብልጻ ነገራችሁ። ከዚያ መልሳችሁ ሙስሊሞች ገዳይ ናቸው። አይደብርም እንዴ? ያስጠላል፣ ወላሂ ያስጠላል። ምን አይነት መሪዎች እንዳላችሁ በዚህ መገመት ትችላላችሁ። መሪዎቻቸው በእናንተ ላይ ፖለቲካ እየሰሩባቸው የተጫወቱባቸው ነው። እንዳስተው ልጅ ወጣቶች እኮ ናቸው። እንዲህ አይነት ነገር አይገባችሁ እንዴ? አንድ የሙስሊም ሸክ ተነስቶ ጸብ አጭራለሁ ምንም የሚሰማ የለም። አያደርግም። እሱ እንደዚህ ጥፋት ካለ ያንን ለማረም ይነሳልኝ። እንደዚህ ነው መሆን ያለባቸው እነዚህ ሰዎች። አይገሉትም፣ አብሽሩ፣ ወላሂ ላዚም አይገሉትም። ግን ይሄንን ታውቃላችሁም እናንተ እያወቃችሁም ግን ይሄንን ሙስሊሞች ላይ ይሄንን መለጠፍ ፈለጋችሁ። ይሄን አጀንዳ አድርገው ይዝባል። በዚህ በቃ ህዝባቸውን ለተሰበስቡት ፈልጋችሁ ከሆነ በዚህ ባራዳ መንገድ በዚህ አይደለም። ሃይማኖትን ስበኩትና እስኪ ሰብስቡት። እስልምናን እየተረዳ ወደ እስልምና እየሄደ ያለባቸውን ህዝብ ለመያዝ ነው አይደለ? ገብቶናል። እሱን የምትይዙት እንደው በሃይማኖታችሁ ሰብካችሁ ለመያዝ ሞክሩት። አታደርጉትም። ያንን ቁጭ ብለው ስለ ስላሴ አይሰብኳቸውም፣ አያደርጉትም። አደባባይ ላይ ማለት ነው አይሰብኳቸውም። ይልቁንስ ሙስሊሞች እንደዚህ ናቸው፣ ሙስሊሞች እችን አጀንዳ ወደፊትም ታደርጉታላችሁ። አንድ ሙስሊም ይናገራችን ቆረጥ ታደርጉና አይሁንና ሙስሊሞች እንደዚህ ናቸው ሙሉ 24 ሰዓት ትልቅ አጀንዳ ተሰባስባችሁ መምሮቻችሁ ከመካከላቸው አንድ የሚያስተውል ሰው የለም። ያስጠላል። የምሬ ነው። ወጣቶች ናቸው። እንደ ትልቅ ሰው ሆኑ። ትምህርት ላይ ትኩረት አድርጉ። ለማንኛውም የነቢያት መንገድ የትኛው ነው የሚለውን ለማወቅ ላይ ትኩረት አድርጉ። ከዚያ ጭንቅላታቸውን ቢዚ ያደርጓል። ሌላ አጀንዳ ይሰጧቸውና ጭንቅላታቸው ውስጥ ከትምህርት ዓለም ያርቋቸዋል። ይሄ ጠላታቸው ነው። የሚወዳቸው ሰው በጭንቅላታቸው ውስጥ እውቀትንና ትምህርትን ያስቀምጥላቸዋል። የትኛው ነው አምላክ በነቢያት በኩል የደነገገው መንገድ የሚለውን በቀጣይ ዓለም የምትድኑበትን መንገድ ያስተምራቸዋል። ዛሬ እንደዚህ እንድንደረግ ነው፣ ዛሬ እንደዚህ እንድንደረግ ነው፣ እንዲህ ልትደረጉ ነው፣ ሁልህም ታጥቀህ መዘጋጀት አለብህ። ከይፍ ያኔ ፖለቲካ ነው ወይስ ሃይማኖት ነው? ይሄ ፖለቲካ ነው፣ ወላሂ ፖለቲካ ነው። ሃይማኖት እንደዚህ አይደለም። አምላክ እንዲህ አይነት ጋጋታ አይወድም። ነቢያት እንዲህ አይነት ጋጋታ አይወድም። ለሰዎች መዳን የሚችሉበትን መንገድ አስቀምጠው ይሄዳሉ፣ ያልፋሉ። አለቀ። ይሄ ነው ትክክለኛ መንገድ፣ ተከተል። ይሄ ተከተል። አጀንዳ ይፈጥርልህና ጭንቅላትን ቢዚ ያደርግሃል። ስለ ሃይማኖትህ እንዳታውቅ፣ እንዳትገነዘብ፣ እንዳትረዳ እነዚህ መሪዎቻቸው ወደ ገሃነም እየወሰዷቸው፣ ወደ ጥፋት እየወሰዷቸው። አላህ ይህን መናገሩ በቁርአን ላይ ትልቅ ቁርአናዊ ተአምርነትን የሚያሳየኝ መሪዎቻቸው እንዴት ወደ ጥፋት እንደሚወስዷቸው ይሄ ቃል በቃል በቁርአን ላይ አሁን የሚያደርጉት ሁሉ ነገር ተቀምጧል። ነገ የትንሣኤ ቀንም ተወቅሷቸዋላችሁ። ይህም በቁርአን ላይ አላህ በርካታ ቦታ ላይ ተናግሯል። ረበና ሃኡላኢ አضሉና፣ ጌታችን አላህ እነዚህ ናቸው ከአንተ መንገድ ያሳቱ። ፈአቲህም አዛበን ضዕፈን ሚነ ናር፣ ከእኛ እጥፍ የሆነንም ቅጣት ስጣቸው ብላችሁ የምትራገሙባቸው ቀን ይመጣል። ረበና ሃኡላኢ አለዚነ አግወይና፣ ጌታችን ሆይ እነዚህ ናቸው ከአንተ መንገድ ያሳቱ። ተበራእና ኢለይከ ማ ካኑ ኢያና ያዕቡዱን። ለማንኛውም ጥያቄ ያለው ገብቶ ይጠይቅ። ይሄ መማማሪያ ቦታ ነው። እዚህ የፈጠራችሁት አጀንዳ ካለ እያመጣችሁ እዚህ እንትን አትበሉ። እዛ የሚሏችሁን ነገር እንዲህ ሊያደርጓችሁ ነው፣ እንዲህ ሊያደርጓችሁ ነው የሚሏችሁ ወላሂ ላዚም ትምህርት እንዳሰሙባቸው ነው። ሙስሊሞች ጋር መጣችሁ ሌላ ነገር አይደለም። ሙስሊሞች የነቢያትን መንገድ ይገልጹልሃል። እነ አብርሃም እነ ኢስሐቅ እነ ያዕቆብን መንገድ ምን ነበር? ይህን መንገድ እንዳትሰሙ ሊያደነቁሯችሁ ሊዘጓችሁ። ወቃለ አለዚነ ከፈሩ ላ ተስመዑ ሊሃዛ አልቁርአን ወልገው ፊህ ለዓለኩም ተግሊቡን። እነዚያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ትክክለኛ ሙስሊም አይደለም ብለዋል። አይሽ ጎረቤቱ ነው ያሉት። አማኝ መሆን አይጠበቅበትም። ጎረቤት ይሁን ይሄ ሰውዬ
አብሯችሁ የሚኖር ሰው ሊሆን ይችላል፣ ከጎረቤት ሊሆን ይችላል። እሱ እየተራበ እናንተ ጠግባችሁ እንዳታድሩ ትክክለኛ ማኛ አትባሉም ብለውናል። አካፍላችሁ ሀብሉ ብለው ተናግረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጠዓሙ ልዋሒድ የክፊ ልልኢትናይን ወጠዓሙ ልኢትናይን የክፊ ልልአርበዓ ወጠዓሙ ልአርበዓ የክፊ ልሰማንያ። የአንድ ሰው ምግብ ለሁለት ሰው ምግብ ይበቃል። የሁለት ሰው ምግብ ለአራት ሰው ምግብ ይበቃል። የአራት ሰው ምግብ ለስምንት ሰው ይበቃል። ብቻችሁን አትብሉ፣ አካፍላችሁ ብሎ አሉ። መልካም ምግብ ብሎ ማለት ተመጋቢዎች የበዙበት ምግብ ነው አሉ እና ብቻችሁን አትብሉ፣ አካፍላችሁ ከሌሎችም ጋር ብሉ የሚል ነው። እና ዓመቱን ሙሉ ብታበሏችሁ ብታታችሁ ችግር የለው። አንድ ክርስቲያን ታሞ ብታገኙ ሄዳችሁ አጽናኑ፣ ችግር የለው። አብሽር፣ አይዞህ፣ ይሻልሃል። እገዛ ካስፈልገው አግዙት፣ አሳክሙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር፣ ወጣት ልጅ ነው። ይህ አይሁድ በቃ ዝም ብሎ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለምን አይቶ ወደዳቸው፣ ተማረከ በርሳቸው። ካላመን ቀጥል ከዚህ አላሉትም። ያ ጀማዓ ያገለግላቸዋል፣ ይላካቸዋል ምናምን። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም አጡት። በዛ አካባቢ ወዲያው ጠየቁ፣ ያን ልጅ አስታወሱ። አይነል ጉላም አልየሁዲ አሉ። ያ አይሁድ ልጅ የት አለ? ጠፋኝ አሉ። እነሆ መሪዱ ያ ረሱላላህ አላቸው። እርሱማ ታሟል አንቱ የአላህ መልእክተኛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ ልጠይቀው ላጽናናው አሉ። ነገሯቸው። ቤቱን ሩቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መሄድ አለብኝ አሉ። ቀጥታ ወደ ቤቱ ሄዱ፣ ወደዚያ አይሁድ ልጅ ቤት። ተመልክቶ የጅማዕ ከሄዱ በኋላ ቤት ቆረቆሩ፣ ተፈቀደላቸው፣ አስፈቀዱ፣ ገቡ። ከገቡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጀለሰ ዒንደ ረእስ ልጉላም ልየሁዲ፣ ከዚህ ከአይሁድ ልጅ ራስ ስር ሂደው ተቀመጡ፣ አጽናኑት። ካጽናኑት በኋላ ነቢይ እንደመሆናቸው መጠን ማንኛውንም ከሃዲ አጊተው ወደ እስላም የመጣራት ግዴታ አምላክ ስላጣለባቸው ወደ እስልምና ጠሩት። ይሄ ልጅ ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም ኢላ አቢህ ልየሁዲ፣ ይህ ልጅ ግን ወደ አባቱ ተመለከተ። አይሁድ ነው አባቱ። አይሁዶች ያውቁ ነበር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት ላይ እንዳሉ የመጨረሻው ዘመን ነቢይ መሆናቸውን ያውቁ ነበር። እልህ ይዟቸው ነው ያልተቀበሉት። እሱ ብቻ ነው ለምን ከኢስሐቅ ዘር አልወጣም ከኢስማኤል ዘር ለምን ወጣ የሚለው እንጂ ሙሉ ምልክታቸው የመጨረሻው ዘመን ነቢይ እርሱ ራሱ ነው ብለው አውቀው ነበረ። ከዛ ይህ አይሁድ ያ ቡነያ አጢዕ አቡልቃሲም አለው፣ ልጄ ሆይ ፈቃደኛ ከሆን ከሰለም በቃ የቃሲም አባት ነቢይ ሙሐመድ የሚልሆን ስማቸው ተቀበላለ። አባትየው ፈቃደኛ ሆነ። በዚህ ጊዜ ልጁ በደስታ ሸሃዳ ያዘ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ፈማት። ወዲያው ይሄ ልጅ እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም የአላህ መልክተኛና ነቢይ መሆነቱን መሰክራለሁኝ አለ። ወዲያው ሞተ ልጁ ይላል ሐዲሱ ላይ። በጣም የሚገርመው ፈኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚነ ናር። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ እያሉ ከቤት ወጡ። ይሄን ልጅ ከጀሃነም እሳት ያዳነ አምላክ የአላህ ምስጋና ይገባው እያሉ አላህን እያመሰገኑ ወጡ ይላል። እና ነቢያችን ሰለላሁ ዐለይሂ ወሰለም ሲታመሙ ሂደው ይጠይቋቸው ነበር፣ ያጽናኗቸው ነበር። እና ማንኛውም ከጎረቤታችሁ ያለ ሌላ እምነት ተከታይ ክርስቲያን ሊሆን ይችላል፣ ከታመመ ሂዳችሁ ማጽናናት፣ የሚበላ ካስፈልገው መስጠት፣ መታከም ካስፈልገው ማሳከም፣ መጓጓዣ ከሌለው ያንን አንተ ውሰደውና አሳክመው፣ ችግር የለውም።